ያለ ኃጢያቱ አንገቱን የደፋበት በአጠቃላይ እጅግ አሳዛኝ ድርጊት ነው። 2 ቀን በተከታታይ ስከታተለው ነበር። እናም ከተበዳዮቹ በአጠቃላይ የመጸጸት መልእክት ነው የላኩት ይላል። ይሄ የተናገረው በዛ ቁጥርሳቸው አሁን እኔ ይሄን ግለሰብ ደውዬ ማውራት አይጠበቅብኝም። ለምንም አይጠበቅብኝ። ይሄ ግለሰብ ወንጀል ነው የሰራው፣ ግልጽ የሆነ ወንጀል ነው የሰራው። እኚህን ሰውዬ አጭበርብሯል። በእናንተ ስም እኚህን ሰውዬ አጭበርብሯል፣ የኛም ስም ጠፍቷል። ይሄም ሰውዬ አጭበርብሯል። ማጭበርበሩን ደግሞ አምኗል። ይሄንን ማድረግ የሚችለው ማን ነው? የህግ አካላት ነው። እኔ ከሱ ጋር ማድረገው እያንዳንዱ ኮንቨርሴሽን በዛው የቴክስት አሁንም መጥፎ ነው፣ በጣም መጥፎ ቴክስት ነው ለኛ። ሰው እንዴት በሌላ ሳይድ እንዳላያችሁት አላውቅም። እኔ እንደዚህ አልመሰለኝም። ለምሳሌ እኛ የላክ ነው የሚመስለው ይሄ ቴክስት። እኛ ልከን የሆነ ሰው አለ ብለን እንድናስብ ሰው እንዲያስብ ቁጥሩ ያስደርጋል። ገባኝ ግን ገባኝ። አሁን እኮ ሰው ይኸውልህ እቺ ስልክ እኔ እንዳለችኝ ነው ሰው እየታሰበ ያለው መጀመሪያ አይደል? ያ ነበር አንድምታው። ስለዚህ አሁን እኔ ይሄ ነገር እንትን እንዳይል ብዬ የላኩት አይነት ቴክስት ነው የሚመስለው። ገባክ? ከዚህ ነገር ነፃ እንደመሆን እመነኝ። የዚህን ያህል ርቀት ነው ሰው የሚሄደው የሚያስበው። ገባ? ያን ያህል። ስለዚህ አሁን ለኔ መረጃ ሊሆን የሚችለኝ ወይም ደግሞ ለሰው ግልጽ ሊያደርግልኝ የሚችለው የፖሊስ አካላት አውቃለሁ ብዙ መረጃ አውጥተው ለህግ እንደሚያቀርቡ። ስለዚህ ከነሱ ጋር ቀርበን ከነተስፍሽ ቅልቦች ጋር እያወራው ስለሆነ ቀርበን ይሄ ልጅ መጥቶ ሚዲያ ላይ ሚያማን ነው ታስሮ እሱ ነው እስካልተባለ ድረስ እኔም አላውቅም በጭራሽ። ማለት ይሄ ማረጋገጫ ሊሆን ይችላል ብዬ ነው። ህጉን እንትን ማረጋገጫም አይደለም ሌላ ነገር ይዘት ስላለ በህግ አካሄድ እንደው አንድ ሰው እኔ እንደዚህ አድርግ ያለው ስላለ ያላደረገው ነገር ኢቭን የሚያስጠይቅባቸው አካሄዶች እኮ አሉ። ኢቭን ያላደረገው ነገር አድርግ ያለው እንኳን ቢል ያኛውን ያደረገውን ሰው ማሸሽ ነው አይደለም? ያደረገውን ትክክለኛ ያደረገውን ሰው ማሸሽም ተብሎ ስለሚቆጠር ህግ የሚሄድበት መንገድ አለ። እርሶ በጀመሩት መንገድ ይቀጥሉ። መልእክተኛው ይሄ የእናንተም እንትን ስለሆነ እናንተም ይሄው ስልኩ ነው እንደ መረጃ እኮ ነው የሰጧቸው ያለው። ይሄ ሰውዬ እንኳን አነበብኩ በራሱ ቁጥር ስለሆነ ይላከው ግን አባቴ በጣም እንቋጨው በራሱ ቁጥር ስለላከ እናንተም እኔ አሁን እዚህ እንዳለው መጠየቅ የሚፈልጉት ግር ያለውት ነገር ካለ ይጠይቁኝ። አሁን ዝግጁ ከጎን አትራቅብኝ ብቻ አለው። እሱን ቃል ገብቻለሁ። ተናግረለ ጠበቃ የሚከፈል ካለ ምንም ካለ ከጎንዎት ቆሜ ሐቅዎት እንዲወጣ የራሴም ሐቅ ነው። ለርሶ ብቻ ሳይሆን ለኔም ሐቅ ነው። የርሶ ሲወጣ ሌባው ተያዘልኝ ማለት ነው። እኔም እዚህ ነፃ እንደሆንኩ ይረጋገጣል። ስለዚህ አለ ልክልዎታለሁ። ችግር የለም ይወስዳል። እኩም ሜሴጁን ራሱኑ ልክልዎታለሁ። በተረፈ አመሰግናለሁ ወንድም አለ። ሰጦታለሁ። ሁሉንም ሄደው የሚያስከፍል አባቴ የሚጠይቁኝ ነገር